ልንከፍት ላሰብነው ቢዝነስ ቦታ መረጣ ማለትም ለቢዝነሱ ትክክለኛ ቦታ እንድናገኝ ገቢያችን ቶሎ እንዲመጣ ያወጣነው ገንዘብ ቶሎ ተመላሽ እንዲሆን ብሬክ ኢቭን ወይም ደግሞ ዋናችን ላይ ቢያንስ ያወጣውን ገንዘብ እንድንመልስ መጀመሪያ ከሚረዱን አንዱ መንገዶች ሎኬሽን ወይም ደግሞ የቢዝነስ ቦታችን በጣም ማተር ያደርጋል። ማለትም ስንከፍተው ቢዝነሱን ለትርፍ ነው ይታወቃል። ያ ትርፍ እንዲገኝ ትልቅ አስተዋጽኦ የሚያደርገው የመጀመሪያው ሎኬሽን ነው። ለሁሉም ቢዝነስ ሎኬሽን ግዴታ ነው። ስለዚህ ሎኬሽን ስትመርጡ ምንም ቢዝነስ ገና አስበው ባይሞሉ እንኳን እያሰባችሁ ከሆነ ከዚህ ቀጥሎ የምነግራችሁ ምልክቶች አይታችሁ ይሄ ቦታ ይሆነኛል አይሆነኝም የሚለውን ድምዳሜ ላይ እንድትደርሱ የሚያደርጉ ነጥቦች እሰጣችኋለሁ። እነዚህ ነጥቦች ለማንኛውም ቢዝነስ ይሆናሉ። ቦታ ስትፈልጉ ቼክ ሊስት አድርጋችኋቸው ይዛችኋቸው የምታዩዋቸው ነገሮች ናቸውና ለቢዝነሳችሁ በጣም ይጠቅማቸዋል ማለት ነው። በዝርዝር እነግራችኋለሁ፣ ተከታተሉ። አንደኛው በቀላሉ በሰዎች እይታ ሊታይ የሚችል ቦታ፣ በእግረኛ የሚሆን በመኪና የሚሆን በምንም ላይ ሰዎች ሲያልፉ በቀላሉ ሊያዩት የሚችሉበት ቦታ ቢሆን የቢዝነስ ቦታችሁ በጣም ይመረጣል። ስሙን አይተውት ወይ ደግሞ ማስታወቂያችሁን አይተውት በቀላሉ እንዲገቡ የሚስብ ነገር ፊት ለፊት ላይ መሆን አለበት ማለት ነው። ሁለተኛው እናንተ ልትከፍቱበት ባሰባችሁት አቅራቢያ ላይ ሌሎች ተወዳዳሪዎችን የእናንተን ምርት ወይ የእናንተን አገልግሎት አለ ወይ ብላችሁም ቼክ አድርጉ፣ እዩዋቸው። እነሱን ማየት ግዴታችሁ ነው። ለምንድነው? የእሱ አይነት ቢዝነስ ስለሆነ የምትጀምሩት ከእነሱ ጋር ትወዳደሩ ስለሆነ ያንን ማየት ይኖርባቸዋል እና ስንት እንዳለ የቱ ጋር እንዳሉ በምን ቦታ ላይ እንዳሉ እነሱንም ማየት ይጠይቃል ማለት ነው። ተወዳዳሪ ወይም ደግሞ ኮምፒቲተርስ መኖሩን ማየት አለባችሁ ማለት ነው። ከዚህ ጋር ተያይዞ ዋጋቸውን ማወቅ ያስፈልጋል። የምታቀርቡት እቃ እነሱም እያቀረቡት ስለሆነ እነሱን ዋጋዎች ማጥናት አለባችሁ። ተመሳሳይ እንዴት አገልግሎቱ እንዴት እንደሚሰጡት የሚጠቀሙት አፕሊኬሽን ካለ ስንት ሰው ነው የሚጠቀሙት፣ ከስተመር ሰርቪሳቸው እንዴት ነው የሚለውንም ብታዩት ተወዳዳሪ እስከሆኑ ድረስ ያንን ብታጠኑት ከመክፈታችሁ በፊት እዚሁ ሎኬሽን ውስጥ የሚገባ ስለሆነ ያንን ብታዩት ጥሩ ነው። ሶስተኛ ታርጌት ከስተመር፣ እናንተ ታርጌት ያደረጋችሁት ከስተመር አለ ቢዝነሱን ለመክፈት። ያ ከስተመር እዛ አካባቢ አለ ወይ? እንደ ኮምፒውተር ብቻ ወይ ምቹ ቦታ ስላገኛችሁ ብቻ ቢዝነስ አይከፈትም። እናንተ ልትሸጡላቸው ያሰባችኋላችሁ ሰዎች እዛ አካባቢ አሉ ወይ? ለምሳሌ የህፃናት ልብስ ከሆነ ይዛችሁ ልትገቡ ያሰባችሁት ህፃናት ያሉበት አካባቢ ቢሆን ይመረጣል። ተውጭታቸው ቢሆን ቡቲክ መሀል ላይ ለምን ቤተሰብ ለራሱ ሲገዛ ለልጆቹ መግዛት ስለሚፈልግ በዛ አካባቢ አመት ባል አካባቢ ላይ ሞቅ ደመቅ የሚል አካባቢ ላይ ብታደርጉትም የህፃናት ልብስ ከሆነ ሊሄድ ይችላል ማለት ነው። እና ልክ እንደዛ አይታችሁት ደንበኛ እዚህ አካባቢ አለኝ ብላችሁ ማየት አለባችሁ ማለት ነው። ምናልባት እግረኛውንም መቁጠር ሊኖርባችሁ ይችላል እዛ አካባቢ ሆናችሁ ማለት ነው። እግረኛውን ማየት ስንት ሰው በዛ አካባቢ እናንተ የምትፈልጉት ደንበኛ እየተንቀሳቀሰ መሆኑንም ማየት ይኖርባቸዋል ማለት ነው። ሌላ ለደንበኛም ለእናንተም ቦታው ይመቻሉ። ለምሳሌ ለትራንስፖርት ይመቻሉ። በቀላሉ ከታክሲ ወይ ከትራንስፖርት ነገር ከባስም ቢሆን ወርደው እናንተን ያገኟቸዋል ወይ? መኪና ማቆሚያ አለ ወይ? የባንክ አገልግሎት በቅርብ አለ ወይ? እነዚህ ነገሮች ማየት አለባችሁ። ለእናንተ ደግሞ ከመኖሪያ ቤታችሁ በጣም ባይርቅ ስለሚመከር ያንንም ግንዛቤ ውስጥ አስገብታችሁት ብታዩት ቢዝነሱን በአስተማማኝ ሁኔታ ለረጅም ጊዜ እንዲሰራ ለማድረግ ስለሚጠቅም ይህንን ማየታችሁን አትርሱ። ሌላ ንጹህ መሆኑ ምቹ ደግሞ ስፍራ መሆኑ ምቹና ንጹህ መሆኑን ቼክ አድርጉ። እናንተ በቀላሉ የምታስተካክሉት ከሆነ እንግዲህ የተወሰነ ዋጋ ማውጣታችሁ ቢሆን ሰው ማስገበታችሁ ቢሆን አካባቢውን ማጽዳት እችላለሁ እንዲስብ ማድረግ እችላለሁ ብላችሁም ደግሞ ካሰባችሁ ያንን ቦታ ልትመርጡ ትችላላችሁ። እነዚህ ነገሮችን እያያችሁ ነው ቦታ የምትወስኑት ማለት ነው። ከዛ የገበያ ክፍተቱን ማየት ትችላላችሁ። ምን እኔ ይዤው የምመጣው እቃ ወይ ደግሞ የምሰጠው ሰርቪስ እዚህ ጋር ገበያ አለ ወይ? ለምሳሌ ቀደም ኮምፒውተር ብለናል። እነዚህ ኮምፒውተሮች እንዴት ነው የሚያስተናግዱት? በጣም ሰው እየቀጠሩ ነው የሚያስተናግዱት? ሰልፍ አለ ወይ ወይስ ስራ የላቸውም? ያንን ከዚህ ጋር ተያይዞ የሚታይ ማለት ነው የገበያው ክፍተት። ሰልፍ መኖሩ ደግሞ መጠየቅ ሰዎችን ይሄ ነገር እንዴት ነው እዚህ ጋር ያዋጣሉ? እዛ አካባቢ ያሉ ነዋሪዎችን መጠየቅ። እንዳልኳችሁ 1 2 3 ቀን የተለያየ ቀን የሄዳችሁ ሰዎችን መቁጠር፣ እዛ የሚገቡትን ከሩቅ የሆናችሁ ማየት ያስፈልጋል። መሰለል አካባቢ ነው ማለት ያ ነው። ሌላው የኪራዩ መጠን፣ ሰፈሩ ላይ የኪራይ መጠን ስንት ነው ይከራዩ ብላችሁ ያንንም ኢንፎርሜሽን ማግኘት አለባችሁ። ሎኬሽን ስታዩ በጣም ኢምፖርታንት ነገር ነው። ስንት ነው የሚከራየው እዚህ አካባቢ ስንት ካሬ ነው የሚለውን ነገር መጠየቅ አለባችሁ ማለት ነው። ከሳትወስኑ በፊት እነዚህም አየር ላይ ማየት ያለባችሁ ነው። ቢዝነስ አማካሪ ጋር ሳትሄዱ በራሳችሁ እንድታውቁት በሚል ነው ያመጣላችሁ ማለት ነው። ሌላ ስራው የሚፈልገው አካባቢ ማለት ለምሳሌ ፎቅ ከሌለ እናንተ ደግሞ በፎቅ የሚስተናገድ ኳሊቲ ያለው ስራ ንጹህ ስራ አካባቢ የሚፈልግ ቦታ ከሆነ አለ ወይ? ያ ሌላ የኛው ብለቅ እዛ ሰራ ገባለ ወይ የሚለውን ነገርም ማየት ያስፈልጋል። ከዛ አካባቢ ስለሆነ ቢዝነሳችሁ ማለት ነው። እና ያ አካባቢ ለእኔ ቢዝነስ የሚፈልገው ነው ወይ ብላችሁ ማጥናት
ይኖርባቸዋል ማለት ነው ሎኬሽን ላይ። ከዚህ ጋር ተያይዞ የአካባቢ የወደፊት ሁኔታንም ማየት አለባችሁ። ለምሳሌ በልማት የሚፈርስ ሰፈር ከሆነ አያዋጣም ማለት ነው። ስለዚህ አይታችሁት የሚስተካከል ነገር ያለው ነገር ከሆነ አይ ብላችሁ ሰፈሩ እስኪታደስ እስኪስተካከል ድረስ ሌላ ሰፈር ሄዳችሁ ልትሰሩ ትችላላችሁ። በተለይ ያለቁ ሰፈሮች ልማት አልቆላቸው መንገዱ ሰፍቶ ያለቀ ቦታ ላይ ደግሞ ብትገቡ በጣም ጥሩ ነው የሚሆነው ማለት ነው። ሌላ ይሄ ሰፈር እድገት እያሳየ ነው ቢጀምር ነገ ከነገ ወዲያ ያዋጣኛል የሚለውን ነገር ማየት ይኖርብናል ማለት ነው። ሰው መኖሩን ካወቅን አዲስ ፎቅም ከሆነ ያድጋል። እርግጥ የተወሰነ መጠበቅ ሊኖርብን ይችላል 1-6 ወር ፎቁ እስኪለምድ ድረስ። ነገር ግን ሰፈሩን አይቶ እነዚህ ነገሮች አይቶ ወደ ቢዝነሱ መግባት ይቻላል እና ይሄ የንግድ ቦታ መረጣ ላይ ይህንን ከግንዛቤ ያስገብታችሁ ቢዝነሳችሁን ብትጀምሩት ወይ ደግሞ ወደዛ ብትንደረደሩ ብዬ ያቀረብኩላችሁ። እናመሰግናለን።